ሄለን ነገር ልጅቷ ማናት? እንጃኔ ምን አውቃለሁ ቤዚ ምን አውቃለሁ። ወይኔ በጋሽ ሞት። ምን ነው ያየ? ተረበሽክ እንዴ? አዎ ቤዛ በጣም ተናዳለች። ተናደደ? ዋናው በቅናት ግብግብ ብላ ወደ አንተ ልትመጣ መስሎኝ። ግን ይሄ ቅናት ፊት ሳይሆን የንዴት ፊት እኮ ነው የማይባት። አረ አዎ ቤሪ የንዴት ፊቷንም ታቅልኛለህ እንዴ? አንቺ አምሻ እንዴ ምን እንደመቀባጠር። እሺ ይቅርታ። አሁን ለማንኛውም ኮራጀን እንበልሽ። ምንም እንዳልተፈጠረ አታርግ። ደግሞ ትኩረትን ለኔ ስጠኝሽ። አንቺ በእናትሽ ልቀቂኝ። ሄለን ልጅቷ ማናት? ቤዚ ማለት ሄለን ምንድነው ችግርሽ? ለምንድን ነው የማትናገሪው? ማለት ይኸውልሽ ቤዚ እንትና ልጅቷ ማለት ነው ቤሪ ትባላለች። የያሬድ የድሮ ፍቅረኛ ነች። ግን እኮ ተጣልተዋል። ከተጣሉ ታዲያ እዚህ ምን ታደርጋለች? ቤዚቲ በእናትሽ ተረጋጊ። ሲጀመር ምን ሆንኩና ነው የምረጋጋው? ምን የሆንኩት ነገር አለ? እሱማ ምንም አልሆንሽም። ሲጀመር እኮ ምን እሱ እኔን ምክንያት አድርጎ ከሀገር እንዳይወጣ ብዬ ነው እንጂ ምን እኔ የሚጎልብኝ ነገር የለም። ምን ይጎልብኛል? እኔ የሚጎልብኝ ነገር አለ? ልክ ነሽ ቤዚቲ። እኛ ለሱ ብለን ስናስብ እሱ ግን ሌላ ነገር ውስጥ ነው። ቤዛ አጉል ከኔ ጋር ልባት ትጋቢ ጥሩ ነበር። እንደዚህ ቅጥል ስትይ ሳይ እንዴት ደስ እንደሚለኝ አያችሁ አይደል? ይሄ ምን እንካፍ የሆነ ልጅ እንደሆነ ሲጀመር እኮ እኔ መጀመሪያውኑ አውቄበታለሁ። ይሄ ክብረ ቢስ ቤዛሪ ነሽ። ታዲያ እንጃለሽ አያገባችሁ። የፈለኩበት ሄዳለሁ። ሲጀመር እናንተ ናችሁ ያላሰብኩት ነገር ውስጥ የከተታችሁኝ እናንተ ናችሁ። ቤዚ ስለፈጠረሽ ተረጋጊ በእናትሽ። ምን የቀናው መስሏችሁ ነው? እኔ ቤዛ ነኝ የምቀናው? እንኳን በዚህ እንከፍ በማንም አልቀናም። እሺ ሳይ በቃ ተገላገልኩ። እንደውም በቃኝ። ከዚህ በኋላ እኔ እና እሱ ነገር እኮ አብቅቶለታል። ካሁን በኋላ መጥቶ አያደርቀኝም አያዝገኝም። በቃ አረ እሱማ አያዝግሽም ቤዚቲ። አብቅቶለታል ሲጀመር። በቃ አሁን ስለምቸኩል መሄድ አለብኝ። እሺ ሄሉዬ በቃ አንቺም ከቹቻዬ ጋር ነሽ። እሺ ስለምቸኩል ልቅደማችሁ። ቻው በቃ። ቆይ ሉቺ ልጅ ምን እየሆነች ነው ያለችው? እኔ ምንም እየገባኝ አይደለም። እንዴ ቆይ ሲጀመር ሁለቱ ተጣልተዋል ነበር እንዴ? እንዴት አንድ ላይ ሆኑ? እኔ ምን አውቃለሁ። ሄሉ ብከምር ይሄ ያሬድ የሚባል ልጅ እንከፍ ነው። ያያ እቺ ልጅ ምንም ሁኔታው አላማረኝም። ወደኛ እኮ እየመጣች ነው። ወይኔ በጋሽ ሞት በጣም ተናዳለች ማለት እኮ ነው። ቹቻ ቤዛን እያየሻት ነው? ወደ ያሬድ እኮ ነው እየሄደች ያለችው። ወይኔ ጉዳችን። ቆይ ዛሬ ምን አይነት የተረገመ ቀን ውስጥ ነው የገባ ነው? በእናትሽ ነይ። እሺ ተበላሪ ምን ለማድረግ እየሞከርክ እንደሆነ ትነግረኝ ትችላለህ? ምን አደረኩ? ምን እያደረገ እንዳለ እኮ ግልጽ ነው አይደለም? የኔ እናት አንቺን አላናገርኩሽም። እሺ አይመለከትሽም። እንዴት ነው የማይመለከተኝ? ፍቅረኛ እኮ ነው። ቤሪ ዝም በይ። ፍቅረኛዬ? አሁን አንድ ጥያቄ ብቻ መልስልኝ። ፍቅረኛ እያለ ለምንድን ነው እኔን ከሀገር ስለመውጣት ምክንያት ለማድረግ ያሰብከው? ቤዚ እንደሱ እኮ አይደለም። በል አንቺ እንዴት ትመጪዋለሽ? ጠይቂኝ ወደዛ። ያሬድ አምኜህ ነበር። ጭራሽ እንደዚህ ታደርጋለህ ብዬ ግን አላሰብኩም። ጭራሽ ከአሁን በኋላ አጠገቤ እንድትደርስ አልፈልግም። ሲጀመር አንተን በማወቄ በጣም ከምጸጸትባቸው ሰዎች ውስጥ አንዱ አንተ ነህ። እሺ ማናችሁም አጠገቤ እንዳትደርሱ። ቤዚ እኔ እናት አንድ ሰው እንዳይከተለኝ። አንድ ሰው አንተ ግን ያሬድ የሌለ ድንዝ እንካፍ የወቅ ሰው ነህ። እሺ እንካፍ ታስጠላ። ምን እየሄደች እኮ ነው? እሺ ምንድን ነው የምናደርገው? ወይኔ በህፃን ቆይ ምንድነው የምትወራው? አራቡሻኔ ምንም ግራ ነገር ሁሉ ግራ ነው የሆነብኝ። ቆይ መስተፋቅር የሚባል ነገር አለ? አራቡሻ ብታያት ፒያራችን እኮ ሰሞኑን የሌለ ስለ ሶሲ ወዬ ስትለኝ ነበር። ጭራሽ በኔ ሆነ ምናምን ስትለኝ የሌለ ነው ግራ የገባኝ። ቆይ እሺ ምንድነው ያለች እንዴ? የልጁ ፉንቃ እየገዘገዘኝ ነው እኮ ነው የምትለው። ኧረ ላሽ ይሄም አይመስጥም። ኧረ ብታያት ሁላ አስፓት ላይ ደቅ ብለን እየገዘገዝኳት ዳይቨርት ሙድ ሆንክብኝ ምናምን ብለኝ አትታጠፍም እንዴ?
ወደ ምንድነው ዳይቨርት ሆንከው? አንተ ራሱ ምን አይነት ጥያቄ ነው የምትጠይቀኝ? ወደ ዮሲ የሚባለው ልጅ ነው። ኧረ አንተ ልጅ ምንድነው የምታወራው እንዳለ እኮ እየተምታታብኝ ነው። ህፃኑን አቡሻ ይሄ ነገር ሲሪየስ ከሆነ ህፃነ ቂርቆስን አለፋተው እንዴ። ቆይ ምን ልታደርግ ነው? እፈርሻለሁ እንዴ አንተ ልጅ አማል እና ታዲያ እኔ እያየ ስንት የለፈውበትን ፒያሪን ሲሸበልል ዝም እንድለው ነው እንደፈለግኩ? ይኸውልህ እኔ እንደዛ አላልኩ እና ምን መሰለኝ ዘማን፣ ይሄ ነገር ጭዌ ሊሆን ስለሚችል ነገሮችን ማጣራት አለብን። አንተ ደግሞ ምን አይነት ጭዌ ነው የሚሆነው? ቺኮችን ለማሰማመጥ የፈጠረው ጭዌ ነው የሚሆነው። አይመስለኝም አቡሻ። የፒያራችን ነገር ክላም ብታረጉ እኮ የሌለ ነው የሚደብር አንተ ራሱ። ሬላሽ እሺ አሁን የት ነው ያለችው? እኔ ምን አውቃለሁ። ለትመሽግ ነው መሰለኝ ጥለኝ ቆሰች። በቃ አንተ ተረጋጋ። ከዴቭም ከሌሎች ሰው ጋር ሆነ ነገሮችን እናጣራለን። ኧረ አቡሻ እኔ ግን ውስጥ የሌለ ነው ይፈሩ። በቃ አረጋጋው። ፒያራችን አይደለም በመስተፋቅር ማለት ነው በታንክ ቢመጡብን አሳልፈን አንሰጥም። እሺ በእናትህ አታዝገኝ። ምን አይነት ሰው ነው? በእናትህ ተወኝ በቃ። እባክህ ራስህ አታዝገኝ። ና እንሂድ እባክህ። መቼ ሙሉ ነገሩን ስትከታተይ ነበር አይደል? ያውም አንድ ነገር ሳያመልጠኝና እንዴት አንጀቴ እንደራሰ። አንቺ እንዴት እንዳረጋት እቺ ደፋር። ጭራሽ እኔ መሳሳለት ልጅ በጥፊ ያልመታችሁ መሰለሽ? ይሄ ሊሆን እንደሚችል ገምቼ ነበር። እሱ ራሱ እንዴት እንዳናደደኝ ያኔ ሌላ ሲንጠባረር እንዳልነበረ አሁን በጥፊ ስትመታው ዝም ይላታል እንዴ? እንዴት ደሚን እንዳፈላው። እንግዲህ ምን ታደርጊዋለሽ? ፍቅር እንደዚህ ነው። እሺ ብላ ጥያቄው የምትቀበለው ኖሮ እንዴት ነው ከዚህ ልጅ ጋር አብሮ የሚኖረው? አላውቅም። ይሄ ሲሆን እያየውማ ዝም አልል። እና ምን ልታረጊ ነው? ማደርጎና ሳይሻለሁ። ብቻ ከዚህ ሁሉ ጊዜ በኋላ ተመልሰሽ ያሬድን ወደ አንቺ ለመመለስ እያሰብሽ ባልሆነ። እንዴት አላስብም? እስከዛሬም እኮ አላስጠጋሽ ስላለኝ እንጂ ፍቅሩ ከልቤ ወጥቶ አይደለም። የኔ እናት እኔ የፈለኩሽ የዛሬው ሚሽን እንድትወጪ ነበር። እሱን ደግሞ ጨርሰሻል። ስለዚህ ስርዓትሽ ነው ያዢ። ብቻ ለልጅ ታስበሽ እንዳይው። ለሱ አስቤ አይደለም። እና ለማን? ለራሴ ማለት። አንቺ ተመልሰሽ እሱን ማስቸገር ጀመርሽ ማለት ያሬድ መጥቶ እኔ ላይ ነው የሚጨፍረው። ያ ደግሞ አደገኛ ነው። እስኪ ንገሪኝ፣ ምኑ ነው አደገኛ የሚሆነው? አደገኝነቱማ ያሬድ ከዚህ በኋላ ከኔ ጋር ምንም የመስራት ፍላጎት አይኖረውም ማለት ነው። ይሄ ደግሞ እኔም ብዙ ነገር ነው የሚያሳጣኝ። ገብቶኛል። ጥሩ፣ አሁን ስራሽን ስለጨረስሽ መሄድ ትቻለሽ። እሺ ጸጊ። ይቺ ብሽቅ መመለስ አማሪ ምናምን ትላለች እንዴ? በቃ ግን ስፒዶ ልጅ እንደምንም አድርገን ከፉንቃው ጋር ማስታረቅ አለብን። ቢሆን እኮ ደስ ይለኛል። ግን ቻው የምትለን ይመስላል። ግጥም አድርጋ ነው። እንዴት እንደዛ አልክ? ባለፈው በቃ የሆነ ነገር እንዳይቸግረው ምናምን ብላ ላቡሽ የሆነ ገንዘብ ወይ ብለው ነበር። የብር ነው ቡሲ? አዎ የምሬን ነው። እሱ ነው እንደሚገርም። እንደውም ባለፈው በቃ የሆነ ነገር ሲያወራት ላስብበት ምናምን ነገር ብለዋለች። በጣም አሪፍ። እንደዛ ከሆነ እኮ ተረጋግታለች ማለት ነው። ለዛ እኮ ነው የጠራሁሽ። በቃ ዛሬ እንደምንም አድርገን ፊክስ ማድረግ አለብን። ግን እኮ ቦቼ እኔ ሽምግልና ምናምን አላውቅም። ምን ተብሎ ነው የሚወራው? ለሱ ምን ችግር አለው? እኔ ያሳያለሁ። እኔ መንገድ እዘጋለሁ፣ አንተ ትዘፍናለህ። ቆይ ቦቼ ምን አድርገህ ነው መንገድ የምዘጋው? እሱን እኔ እዛ ሂጅ ንጥፍ ብዬ አሳያለሁ። ቆይ እሺ ምን ምለው ነው የምዘፍነው? አይ ለዛሬ እኔ ነሽ የሚለውን ቢሆን ብዘፍን እንደው ምንም አይደብረኝም። ኧረ አንተ ልጅ ተው ግድ የለም። ዲምን ላርግ ስፒዶ የቀስቴ ነገር እኮ ግራ ቢገባኝ እኮ ነው። ሻውን ለመሆኑ እሱ የት ነው ያለው? የፎንቃችን መግቢያ ጋር ድንጋይ እያሞቀልን ነው። በል እንሂድና አብረን ነው። ያው ድንጋይ ማሞቅ ነው። እንሂድ። ሄቭ ምን ገጥሞሽ ነው እንደዚህ አጣጥፈሽ የጠራሽ? ቤቲ የዩሲ ነገር ምንም እያማረኝ አይደለም። እዩሲ ምን ሆነ? እሱማ ምንም አልሆነ። እና ምን እየጠየቅሽኝ ነበር? ቤቲ አሁን በደንብ እንድትነግሪኝ ፈልጋለሁ። ምንድን ነው የምነግርሽ? መስተፋቅራለሁ እያላችሁ የምታወሩትና ብቻ ድጋሚ ጨበጥኩት እንዳትኝ። አዎ ጨብጫለሁ። ሄቭ ምን ሆነሻል? እንዴት ጨብጫለሽ? ምክንያቱም እናንተ በምትሉት ነገር ስለማላምን። እና ካላመንሽ ለምን ነው የምትጠይቂኝ? ምጠይቅሽማ ሶሲና ጓደኛ ከዩሲ ፍቅር ይዞናል ብለው እያበዱ ስለሆነ። እርፍ። ቆየትኛ ጓደኛዋ ናት? አሁን እሱም ያደርግልሻል። አሁን ይሄ ነገር እውነት ነው ወይስ ወሬ ነው? የኔ እናት እንግዲህ የማውቀው ነገር ተናግሬያለሁ። ማመን ያለ ማመን ደግሞ ያንቺ ፋንታ ነው። እሱ ችግር የለውም። ግን ይሄ ነገር ወሬ ከሆነ ለልጁ ሳይኮሎጂ እኮ ጥሩ አይደለም። ስለማን ሳይኮሎጂ ነው የምታወሪው? ስለ ዩሲ ሳይኮሎጂ ነው። እሱማ ምን ይሆናል? ሰው ሁሉ ካወራበት ከሸሸው እና መጠቋቆሚያ ካረጉት ምን ያህል እንደሚጎዳ አስበሽዋል? እኔ የምለው ቆይ አንቺ ከመቼ ጀምሮ ነው የዩሲ ተቆርቋሪ ሆንሽ? ተቆረቆርኩ እንዴ? ቀላል ተቆረቆርሽ? ጭራሽ እኮ ጥብቅና ሁላ ነው መቆሚያ ማረሽ። አይ እንደዛ ሳይሆን ቅድም ከሶሲ ጋር የነበራቸውን ነገር ሳይ ትንሽ ግራ ገብቶኝ ነው። የኔ እናት በማያገባሽ ነገር ባገቢ ጥሩ ነው። አሁን በቃ እኔ መሄድ አለብኝ። ወዴት ነው እንዴ? እሱንም ላንቺ ማሳወቅ አለብኝ እንዴ?
አይ እንደዛ ሳይሆን አለ አይደል መልካም ጊዜ። እቺ ልጅ ግን ጤነኛ ናት? ቆይ ምንድነው ነገሩ? እንደ ቀልድ ያወራሁት ነገር እውነት ሊሆን ነው እንዴ? ሄሎ ዮሲ፣ አባዬ አሁንስ ናፈቀኝ። ሲከፋኝ የምናገረው ስሳሳት የሚቆጣኝ ሰው ናፈቀኝ። ምን አለ በዚህ ሰዓት በኖርክልኝና ጉያ ስሙ ሽቅ ብዬ ባለቀስኩኝ። ያላንተ ህይወት ከበደኝ። እሺ ቆይ ማንን ላማክር? አባዬ ማንን? ወይኔ ቆይ እቺ ልጅ ብቻዋን እዛ ጋር ሆና ምን እያደረገች ነው? እኔ ምን አውቃለሁ ብቻ ግን ራሷን ማዳመጥ ፈልጋ ነው የሚሆነው። ወይኔ አሁንስ በጣም እያሳዘነች ነው። ቆይ ሄዱ ምን እናድርግ? እንዴ መጠበቅ? እስከ መቼ ነው የምንጠብቃት? በቃ እስክትረጋጋ ድረስ። ካልሆነ ግን በዚህ ሁኔታ ከሄድን በጣም ነው